ተመልካቾቼ ዛሬ ኬክ እንሰራለን። ለአንድ ሰው ለቡና መጠጫ የሚሆን ኬክ እንሰራለን። እዚህ ጋር በመጀመሪያ አንድ እንቁላል እንሰራለን። እንቁላል እናደርጋለን። በመቀጠል እዚህ ጋር 2 ማንኪያ የሚሆን ስኳር አለኝ። 2 ማንኪያ ስኳር እንጨምራለን። እዚህ ጋር ስኳሩንና እንቁላሉን በደንብ እንመታለን። አንድ ሰው የሚሆን የቡና መጠጫ ኬክ ነው የምንሰራው። በጣም ቀላል ነው አሰራሩ። ብዙ ግብአት አያስፈልገንም ተመልካቾቼ። እንደዚህ በደንብ ከመታ ነው በኋላ ተመልካቾቼ እንደዚህ እንትን ብለናል። በመቀጠል እዚህ ወተት አለን። ወተት 4 ማንኪያ ወተት ነው። 4 ማንኪያ ወተት እንጨምራለን። ወተቱን እና እንቁላሉን ስኳሩን በደንብ እንደዚህ እንመታዋለን። ተመልካቾቼ እዚህ ጋር ደግሞ 1 ሻይ ማንኪያ የሚሆን አቸቶ ወይም ደግሞ ቪንገር አለን። 1 ሻይ ማንኪያ ኬኩ ለስላሳ እንዲሆንልን ያደርግልናል። እንጨምራለን። ተመልካቾቼ እዚህ ደግሞ 2 ሾርባ ማንኪያ የሚሆን ዘይት አለን። 2 ሾርባ ማንኪያ ዘይት እንጨምራለን። በደንብ እንታችሁ እንዳትረሱ። ተመልካቾቼ እንደዚህ ይመተናል። እዚህ ጋር ደግሞ 1 ሻይ ማንኪያ የሚሆን ቤኪንግ ፓውደር አለን። ይሄን ቤኪንግ ፓውደር እንጨምራለን። አሁንም እንደዚህ ተመልካቾቼ እንደዚህ ከመታኑ በኋላ ምን እንጨምራለን? እዚህ ጋር 3 ማንኪያ የሚሆን ፍርኖ ዱቄት አለን። ማንኛውንም ፍርኖ ዱቄት ለኬክ የሚሆን ፍርኖ ዱቄት መጠቀም ትችላላችሁ። ይሄን ፍርኖ ዱቄት እናቀላቅልና ተመልሰን እንገናኛለን። ተመልካቾቼ እንደዚህ ሆነን በደንብ መተነዋል። በደንብ መምታታችሁን እንዳትረሱ። አሁን ኬክ መጋገሪያችን ላይ እናደርገዋለን። ተመልካቾቼ እንደዚህ ከመታነው በኋላ እዚህ ጋር የኬክ መጋገሪያ አለን። ይሄንን የኬክ መጋገሪያ ዘይት ቀብቼ አዘጋጅቼዋለሁ። ኬካችንን እዚህ ጋር እናደርጋለን። የፍርንትናችንን ኦቭናችንን ለ10 ደቂቃ እናገለዋለን። በ180 ዲግሪ ከ35 እስከ 45 ደቂቃ እናበስላለን። ተመልሰን በጠረጴዛ ዙሪያ እንገናኛለን። ተመልካቾቼ ይህንን የመሰለ ለአንድ ሰው የሚሆን ኬክ ሰርተናል። አሁን ኬካችንን ወደ ሳህናችን እንገለብጣለን። በጣም ቀላል ነው። በቀላሉ የሚወጣ ኬክ ነው። ተመልካቾቼ ይህንን የመሰለ ኬክ ሰርተናል። ኬኩ ራሱ በራሱ ጊዜ የሚወጣ ነው። ተመልካቾቼ እንደዚህ የመሰለ ኬክ ለአንድ ሰው የሚሆን ቤት ውስጥ የተዘጋጀ ኬክ ሰርተናል። ሁላችሁም በቀላሉ ቤታችሁ አዘጋጅታችሁ መጠቀም ትችላላችሁ። ተመልካቾቼ ለአንድ ሰው ቡና መጠጫ ኬካችን እንደዚህ ስኳር ነስንሰንበታል። በፈለጋችሁት መጠን እንደዚህ በ3 ማዕዘን መቅረብ ትችላላችሁ። ተመልካቾቼ ይህንን የመሰለ ለአንድ ሰው የሚሆን ቆንጆ ኬክ ሰርተናል። ሁላችሁም በጣም ሶፍት ኬክ ነው፣ እንደምታዩት ነው። በጣም ሶፍት ኬክ ነው ተመልካቾቼ። እዩት እዚህ ጋር ኬካችንን። በጣም ቆንጆ ኬክ ነው፣ ደስ የሚል ኬክ ነው። ቤታችሁ ሁላችሁም በቀላሉ አዘጋጅታችሁ ለቡና መጠጫ የሚሆን ኬክ መስራት ትችላላችሁ። ተመልካቾቼ እንደምታዩት በጣም ሶፍት ኬክ ነው፣ በጣም ለስላሳ ኬክ ነው። ተመልካቾቼ በጣም ለስላሳ የሆነ እንደዚህ ሶፍት ኬክ ሰርተናል። ቤታችሁ ሁላችሁም በቀላሉ እንደዚህ አዘጋጅታችሁ መመገብ ትችላላችሁ።
እንደዚህ ለስላሳ የሆነ ቆንጆ ኬክ መስራት اللهم صل على سيدنا محمد በጣም ቆንጆ ኬክ ነው። ለአንድ ሰው የተሰራ ኬክ ነው ተመልካቾቼ። በጣም ሶፍት ኬክ ነው እንደምታዩት።